እውነት ለመናገር የዛሬውን ቪዲዮ ስሰራላችሁ ማለት የሁላችንም አረብ ቤት የምንሰራ ሁላችንም በመዳም ቤት የምንሰራ ስደተኞች ጋር ያለ ህመምና ቁስል ነው። የሁላችንም ህመም፣ የሁላችንም ቁስል፣ የሁላችንም ብሶት፣ የሁላችንም ቤተሰቦች የሚሉት ሁላችንም ደግሞ ለነሱ የምንመልስላቸው ነገር ነው እና እኔ ማለት ምን ልበላችሁ ብቻ ቃል ያጥረኛል የእውነት ስነግራችሁ ማለት ነው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህንን ቪዲዮ ስትከታተሉ በቻላችሁት መጠን ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየት እየሰጣችሁ አይዞሽ በርቺ ለምትሉኝ እጅግ በጣም አመሰግናለሁኝ። የእናንተ ብርታት ለእኔ ጥንካሬ ነው። ስታበረቱኝ እበረታለሁ ማለት ነው። እስኪ ይህንን ቪዲዮ አይተን እንመለስ። እናቴ ደውላ ማለት ነው ልጄ ደህና ነሽ ወይ ሰሞኑን አሞሻል እንዴ ብላ ጠየቀችኝ። አረ እናቴ ደህና ነኝ አላመመኝም ብዬ አልኳት። ስላት አይ ልጄ ደህናማ አትመስይኝም፣ አንቺ ብትደብቂኝም ምጤ ይነግረኛል አለች። እናቴ ልክ ነች፣ እውነቷን ነው። እኔ ነኝ የደበቅኳት እንጂ ምጧ ነግሯታል። እውነቷን ነው። እውነት ልክ ነች። እስቲ ለእናቴ መልካም ምኞታችሁን ግለጹልኝ። እውነት 1000 ዓመት ትኑርልሽ በሉኝ። እስቲ መልካም ምኞታችሁን ግለጹልኝ፣ ከልባችሁ ተመኙልኝ። የኔ እናት ወድሻለሁ። እንግዲህ የሁላችንም ስሜት፣ የሁላችንም መልስ፣ የሁላችንም ቤተሰቦች ጥያቄ ይሄ ነው። አብዛኞቻችን በተለይ አረብ ቤት የምንሰራ አረብ መዳም ቤት የምንሰራ ከመዳሞች ጋር የምንኖር ልጆች ወንዶችም ሴቶችም፣ በነገራችን ላይ ይሄ ነገር በገጠር የሚሰሩ ወንድሞቻችንም እንዲሁም ደግሞ መዳም ቤት የምንሰራ እህቶች የቤተሰቦቻችን ምላሽ ደህና ነሽ ወይ? እንዲያው ውስጤ ሰላም አልተሰማኝም፣ ሲያቀባጭረኝ አደረ፣ በህልም ያየሁሽ፣ አሞሻል እንዴ? ከፍቶሻል እንዴ? የሁሉም ቤተሰብ ጥያቄ ነው። የእኛ መልስ ደግሞ ሁላችንም የምንመልሰው አረ በፍጹም ደህና ነኝ፣ ሰላም ነኝ፣ እንዲሁ ስላሰብሽ ይሆናል እንጂ በጣም ደህና ነኝ የሁላችንም መልስ ነው። ማለት ይህንን ቪዲዮ ልሰራላችሁ የተነሳሳሁት ምን ታውቃላችሁ? ከ4 ቀን ከ5 ቀን በፊት እኔ አባቴ ጋር ደውዬ ነበረ። አባቴ ጋር ማለት ነው። በጣም ደክሞኛል፣ እውነት ለመናገር ውስጤን ድክም ብሎኛል። ማለት ድካም ስላችሁ ይሄ የስራ ድካም ሳይሆን እኔ ፈጣሪ የተመሰገነ ይሁን እዚህ ቤት ብዙም እንደዚህ ድክም የሚያደርግ ስራ የለውም። እውነት ለመናገር ፈጣሪን አላማረረውም። ግን በቃ አለ አይደለ ድካም በተፈጥሮ በቃ ድክም የምትሉበት የሆነን ነገር አስባችሁ ያ ነገር ሳይሳካላችሁ ሲቀር የሆነ ነገር ያንን ነገር አለፍኩ ስትሉ በሌላ መሰናክል ስትወድቁ ከጎናችሁ እየኖራችሁለት ያለው ሰው ያ የምትኖሩለት ሰው ደግሞ እንዳትኖሩለት የሆነ እንቅፋት ሲመጣ በተለይ ወልዳችሁ በልጅ በቤተሰብ ብቻ እንደዚህ አይነት ነገር እንትን ሲል ያደክማል እና በጣም ደክሞኝ ነበር በሰዓቱ እና አባቴ ጋር ደውዬ አባ እንዴት ነህ ስለው እኔ ደህና ነኝ ግን አንቺ ምን ነው ደክመሻል አለኝ። ደክሞሻል አለኝ። አረ አልደከመኝም፣ ጥርሴን ንክስ አረኩኝና አረ ጭራሽ አልደከመኝም አልኩት ማለት ነው። ደክመሻል፣ የስራ ድካም ሳይሆን በቃ የደከምሽ ትመስላለች፣ ተረታሽ መሰለኝ አለኝ ማለት ነው። አባቴ የእውነት ነው የምላችሁ። ከዛ እኔ ምንድን ነው ያልኩት? አረ ጭራሽ አልደከመኝም ነው ያልኩት። ራሴን ጥንክር አረኩኝና አረ በጭራሽ አልደከመኝም፣ ምንም የደከመኝ ነገር የለም፣ እኔ አንተ ልጅማ አልደክምም ምናምን ብዬ አባቴን ለመረሳታት ሞከርኩ ማለት ነው። ግን እሱ አጥብቆ ያዘኝ። ስለ ልጅም ጠየቀኝ፣ ያው እንደሚያመኝም ስለሚያውቅ ስለ ጤንነቴም ጠየቀኝ። ብቻ መጠየቅ ያለበትን ነገር ሁሉ ጠየቀኝ። ከዛ ግን እሱ እንደዛ ሲለኝ የሆነ ጠንካራ ለመምሰል ልክ ልጅቷ እንዳለችው እናቷ አሞሻል እንዴ ስትላት ኧረ አላመመኝም ደህና ነኝ ብላ ስትላት ምጤ ነግሮኛል እንዳለቻት
እኔም አባቴን ኧረ በጭራሽ አልደከመኝም ደህና ነኝ ብዬ ሸወድኩት ማለት ነው። ግን እሱ አልተሸወደልኝም። እኔ የውለለቱ መሰለኝ እሱም በቃ ሳያምን አመነና ችግር የለውም አለኝ። አባቴ ጋር ከደወልኩኝ እኔ በጣም ነው ማውራት የምወደው ማለት እናቴ ጋር ከማወራ አባቴ ጋር ባወራ ይቀለኛል። እናቴ ጋር ብዙ አልስማማም፣ ያው የራሴ ችግር ስላለብኝ እናቴ ጋር ብዙም አልስማማም። እናቴ በቃ ማውራት ትፈልጋለች ማለት እንደ እናትና እንደ ልጅ እንድንማከር ትፈልጋለች። እኔ ግን ደግሞ እናቴ ጋር ስደውል ከማውራት ይልቅ የሆነ መጥፎ መጥፎ ነገር ነው የሚታየኝ ማለት ነው። እና እናቴን ማውራት ብፈልግ ብዙም አልችልም፣ ለምን እንደሆነ አላውቅም። እና ከአባቴ ጋር በደንብ አወራለሁ። አባቴ ጋር ይሻለኛል ከእናቴና ከአባቴ በደንብ በቃ የሆነ ፍሪ ሁኝ ማወራው ምንም ብለው እናቴ ጋር ሳወራ እጨነቃለሁ፣ በጥቅሉ እጨነቃለሁ። እሷ ጥሩ ነገር እያለችኝ እኔ የምመልስላት ሌላ ነገር፣ በቃ የሆነ መጥፎ ነገር ወይ ደክሞኛል በቃ ደህና አደሪ ምናምን የሆነ ብቻ አላውቀውም። እኔም ስደውል መጀመሪያ ስደውል በቃ እናቴን ዛሬ አወራታለሁኝ እንደው በደንብ አወራታለሁ ብዬ ፎክሬ ነው የምደውለው ስደውል ማለት ነው። ግን ድምጿን ሰምቼ በቃ እንዴት ነሽማ ደህና ነሽ ወይ እህቴዋ ምናምን ብላ እናቴ በጣም አባብላ ነው ልታወራኝ የምትሞክረው ስለምታውቅ ማለት ነው። በጣም በቃ ልክ እንደ ህፃን ልጅ አባብላ ምን ብላ ነው ልታወራኝ የምትፈልገው። እና እንደውም አሁን እሻላለሁ። አሁን እንደውም ትንሽ እየተሻኩ መጥቻለሁ። የተወሰነ አወራታለሁኝ። የተወሰነ ሳወራትም ደህና ሆናለሁ። ብዙ የሚያበሳጨኝ ነገር ምናምን አይመጣም። በፊት ግን በተለይ እዚህ ሀገር እንደመጣው ሰሞን ኢትዮጵያ እንዳለሁኝ እናቴ ጋር ፊት ለፊት አንድ ቀን አላድርም። በቃ ቤት ውስጥ ብቀመጥ ራሱ እናቴ ጋር እናቴ እንደዚህ ክፉም ደግም አትናገረኝም። ዝም ነው እኮ ጥሩ ነገር እንኳ ብትናገረኝ እኔ በመጥፎ ነው። ብይ ካለችኝ ምግብ ብይ ካለችኝ አፈር ብይ ያለችኝ ነው ይመስለኝ። በቃ እናድዳለሁ። ለምንድን እንደዚህ የምትይኝ እቆጣለሁ። እና እኔም አላውቀውም። ተቆጥቼ ከመለስኩላት በኋላ ነው እንደገና የማውቀው እኔም ማለት ነው። እንደ ሰዎቹ አንዳንድ ልጆች አሁን በቃ እናታቸው ጋር ሄደው ሲጫወቱ ከእናታቸው ጋር ፊትና ኋላ ሆነው ሲሄዱ ሲመካከሩ ምናምን በጣም እቀናለሁ። የምር በጣም ነው የምቀናው። ከዛ እኔም እናቴ ጋር በቃ እንደዚህ እሆናለሁ ብዬ ፎክርና ግን አጠገቧ ስደርስ ወይም ደግሞ ቤት ስገባ ቤተሰቦች ቤት ስገባ ምንም ሰላም አይሰማኝ፣ ጤና አላገኝም። እና በጥቅሉ ከአባቴ ጋር ይሻለኛል። እና አባቴ ጋር እያወራን እያለ በወሬ ከመሀል ላይ ወሬ እያወራን እንደዚህ እየተቀላለድን ምናምን እያለ ግን ምን ሆነሻል አለኝ። አሁንም ማለት ነው። ግን ምን ሆነሻል ሲለኝ ምን ሆኛለሁ? ምንም እኮ አልሆንኩም ስለው ደክመሻል። እኔ እኮ እንደ ደከምሽ አውቅሻለሁኝ እኮ የደከመሽ ነገር አለ፣ ካልሆነ ተይውና ነይ ቶሎ ነው ያለኝ አባቴ ማለት። ተይውና ነይ በቃ እንደ ደከምሽ ታስታውቂያለሽ እና በሮቼን ሽጬ እሰጥሻለሁ ነይ ቶሎ አለኝ አባቴ ማለት ነው። አስቡት እንግዲህ እኔ እንደ ማንኛውም ሰው የገጠር ልጅ ነኝ። ብችል ለአባቶቼ በሬ መጨመር እንጂ አባቶቼን በሬ ሂጄ መሸጥ አልፈልግም። ግን ቤተሰብ በዚህ ልክ ስለሆነ በቃ ታዩና ነይ ቶሎ በቃ እኔ በሮችን ሽጬ እሰጥሻለሁ አለኝ ማለት ነው። አስባችሁታል? እኔ እዚህ ሀገር መጥቼ እንደደከመኝ አባት ነው እንግዲህ ብዙ ጊዜ ልጅ አንተ ስትል የምታውቀው እናት ናት ምናምን ይባላል። ግን ቤተሰብ በጥቅሉ አባትም ይሁን እናትም ይሁን የእናንተን መሰበር፣ የእናንተን መታመም፣ የእናንተን ቁስልና ህመም በስነ ስርዓት ያውቃሉ። በስነ ስርዓት ስትደክሙ መድከማችሁን፣ ስትጠነክሩ መጠንከራችሁን፣ ስትከፉ መከፋታችሁን፣ ብቻ ሁሉም ነገር ያውቃሉ። አንዳንድ ጊዜ መዳም ቤት የምንሰራ እህቶች ለምን እላለሁ ብዙ ጊዜ ማለት ነው። በቃ የኗሪ አኗኗሪ ሆነን ነው የምንኖረው። ኢትዮጵያ ላይ የሚኖሩን አሁን ኢትዮጵያን የዛ ሀገር ስመጣ ጥያቸው የመጣኋቸው ሰዎች ሁለተኛ ከኔ ጋር አብረው የወለዱ ሁለተኛ ወልዴው የራሳቸውን ስራ ቤታቸውን ፏ አድርገው ይዘው የራሳቸውን ስራ እየሰሩ በቃ ማንኛውም ሰው እንደሚኖረው ኑሮ እየኖሩ ምንም ሳይሆኑ ለብሰው አጊጠው ነው የማያቸው። እኔ ግን እዛ ሀገር ለስሙ መጥቼ የእነሱን ሩብ እንኳ እየኖርኩ አይደለም። የራሴንም ስጋ ጎድቼ እድሜንም በእድሜም ተጫውቼ በዛ ላይ ንጹህ አየር እንኳን መተንፈስ እየፈለጋችሁ መተንፈስ ሳትችሉ ስትቀሩ የምር ያደክማል። እና እኔ ዛሬ
ይችን ልጅ ቲክታክ ላይ ሳዳምጣት የምር የእውነቴን ነው ያዳመኳት። የእውነቴን በቃ ምስጥ ብዬ ነው 2 ጊዜ 3 ጊዜ ነው ያዳመኳት። እና እስኪ የስንቶቻችን ቁስል ነው ይሄ? በመዳም ቤት ስንሰራ የስንቶቻችን ቁስል ነው? የስንቶቻችን ህመም ነው ይሄ? የመዳም ቤት ሰራተኞች ወይም ደግሞ የመዳም ቅመሞች ምን ያህሎቻችን ይህ ነገር ቁስላችን ነው? ለምን ያህሎቻችንስ መልስ ነው? እኛ የምንመልሰው እናቶቻችንና አባቶቻችን የሚጠይቁን ጥያቄ ምን ሆናችኋል? እኛ ደግሞ አረ ምንም አልሆንም ደህና ነን፣ እየራበን ከሆነ አረ ዛሬ እኮ በልቼ ጠግቤ ብለን የምንውል የምንመልስላቸው ስንቶቻችን ነን? እና አንዳንድ ጊዜ እናት ካለች ሩጥ፣ አባት ካለ አጊጥ ይባላል። እውነት ነው። እውነት ለመናገር እኔ እናትና አባቴ በህይወት በኖራቸው እጅግ በጣም ሙሉ ሰው እንደሆንኩኝ ነው የማውቀውም፣ በቃ የሚሰማኝም እንደዛ ነው። ግን አለ አይደለም እናንተ የሆነ ነገር አስባችሁ መታችሁ ያንን ነገር ሳታደርጉ ከዛ ደግሞ ቤተሰቦቻችሁ የእናንተ መድከም ሲያውቁባችሁ፣ እኔ አሁን የኔም መድከም አባቴ እንዲያውቅብኝ አልፈልግም። እኔ አገርም ቢሆን በጣም ለፍቼ ጠርቼ ጥሬ ከሰው ቤት ጀምሬ እኔ በጣም ብዙ ነገሮችን ጀምሬያቸዋለሁ። ብዙ ነገሮችን ሰው ቤት ገብቼ ሰርቻለሁ። የራሴን ስራ ከፍቼ ሰርቻለሁ። በቀን ሰርቻለሁ። ልብስ ጅንስ ልብስ እስከ ማጠብ፣ የወንዶች ልብስ የሴቶች ልብስ በአንድ ልብስ በፍሬ እስከ ማጠብ ደርሻለሁ። ከሰላክስሎ እስከ መሸጥ ደርሻለሁ። በጣም ብዙ ስራዎችን ሞክሬያቸዋለሁኝ። ግን ደክም ያላቅም ነበር፣ ደክሞኝ አያውቅም ነበር። ምናልባት ስራ ብዛት ላይ ደክመኝ ይችላል ሰውነቴን እንጂ በቃ አላደለ የውስጥ ድካም ተሰምቶኝ አያውቅም ነበረ። ግን በተለይ በዛ አመት በተለይ አሁን ባለሁበት ጊዜ የምር ድክም ብሎኛል። የእውነት ነው የምላችሁ። በቃ ድክም አለ አይደለ? ምን ብዬ ላስረዳችሁ? በቃ ማቃት የሆነ ነገር አቅቷችሁ አያውቅም። ልክ እንደዛ በቃ ቃት ነው ያለኝ አሁን ላይ። ያ ከህፃነት ጀምሮ ያሳለፍኩት ጥንካሬ፣ ከህፃነት ጀምሮ ያለፍኳቸው ነገሮች፣ ከህፃነት ጀምሮ ብዙ ነገሮችን መራብን፣ መጠማትን፣ ማጣትን እንዲሁም ደግሞ ማገኘትን፣ መጥገብን ሁሉን ነገር ሞክሬዋለሁ። ውሃ ያለበት ሀገር ላይ ውሃ መጠማትን፣ እንጀራ ያለበት ሀገር ላይ እንጀራ መግዣ ቢኖረኝ ገዝቼ መብላት የምችልበት ሀገር ላይ ግን 1 ብር 75 ሳንቲም አጥቼ ጾም ያደርኩበትን ጊዜ አልፌዋለሁ። የዛን ሰዓት ግን ደክሞኛ አያውቅም። ሳልበላ ድሬ አይደክመኝም ነበረ። አሁን ግን በቃ ድክም አለ አይደለም። ብቻ ትረዱኛላችሁ። እና ይህ ጥያቄ የስንቶቻችን ቤተሰቦች ጥያቄ ነው። ይህ ጥያቄስ የስንቶቻችን የጥያቄያችን መልስ የቤተሰቦቻችን ጥያቄ እኛ ስንቶቻችንን የምንመልሰው? በእውነት ለመናገር ክብር ለመዳም ቅመሞች፣ የምር የመዳም ቅመሞች ክብር ይገባቸዋል። ያው አንዳንዶችን ባይወክልም አንዳንዶች የወጡበትን ዓላማ የማያውቁ ከዓላማቸው ዝቅ ያሉ ቢኖሩም ለእኛ ግን ክብር ይገባናል። ያው ዛሬ አንዳንድ ጊዜ የቁስልን ህመም የሚያውቀው ማን ነው ከተባለ ቁስሉ ያለበት ወይም ደግሞ የቆሰለው ሰው ነው ይባላል። ድካምን የሚያውቀው ማን ነው ካላችሁ ደግሞ ሜዳ ላይ እየተቀመጠ ሳይሆን ዳገት እየወጣ ያለ ሰው ነው ድካምን የሚያውቀው ይባላል። እና የዚች እህታችን እናት ጥያቄና የእህታችን ለእናቷ የመለሰችው መልስ የሁላችንም ህመም ነው ብዬ ነው የማስበው። ለዛ ነው እኔም ተንፈስ ልበል ብዬ ለእናንተ ይዤላችሁ የመጣሁት። ግን ሁሉም ያልፋል፣ የማያልፍ ነገር የለም። ብቻ አወዳችኋለሁ፣ አመሰግናለሁኝ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን የሚጠብቅልን፣ በያለንበት ሁላችንም ያሰብነውን አሳክቶ ፈጣሪ ለሀገራችን ያብቃል። ምንም ልላችሁ አልችልም። ፈጣሪ በእግር ወጥቶ በሳጥን ከመመለስ ይጠብቀን፣ ሀገራችንን ሰላም ያድርግልን። እንግዲህ የሞቱትንም ነፍሳቸውን ይማር፣ የተራበውን በልቶ የተጠማው ጠጥቶ ያዘነው ስቆ የደከመው በርትቶ የምናይበትን ቀን ያምጣልን እላለሁ። እወዳችኋለሁ። መልካም ጊዜ
ቪዲዮ የሁላችሁም ህመምና የሁላችሁም ስሜት ከሆነ ሸር እያደረጋችሁ አበረታቶኝ። እወዳችኋለሁ። መልካም ጊዜ